ጤና ይስጥልኝ የከሽከሽ ኢንተርቴይንመንት ቤተሰቦች የመራረጥናቸው መረጃዎች ይዘን ተከስተናል። አብራችሁኝ ትንሽ ዝለቁ። በቅርቡ በሞት ያጣነው አርቲስት ነጻነት ወርቅነህ መተካት እጅግ አደጋች ሆኗል። በብቃት ይመራው የነበረው የቤተሰብ ጨዋታ ማን ይምራው ለሚለው ጥያቄ እስካሁን መልስ አልተበጀለትም። ብዙሃኑ አስተያየት እየሰጡበት በሚገኘው የማን ይሆን ዘመቻ ኢቢኤስ ራሱ መርጦ ማቅረብ ነበረበት የሚሉም አልጠፉም። ኮሚዲያን ያሲኖ፣ አስናቀ ንጉሰ፣ የቀድሞ የኢቢኤስ አባል ዘውትር ደሳለኝ ህዝቡ በብዛት አይኑ ላይ ሲጥል አሁን እየተሰሙ ያሉ መረጃዎች ደግሞ ከእጩዎቹ ውስጥም አንዲት ሴት ልጅ ተከስታለች። ይህች እንስት በእርጋታዋና በውበቷ ብዙዎች ልብ ውስጥ የቀረች ስትሆን ቀረቤቷም እንደ እህትና እንደ ሴት ልጅም ስለምትሆን ለቤተሰብ ጨዋታ ይበልጥ ትቀርባለች እየተባለ ነው። ይቺ እንስት እንግዲህ ሉላ ገዙ ናት። ሉላ ገዙ እሁድን በኢቢኤስ በብቃት እያቀረበች የምትገኝ ስትሆን አኳኋኗ ለቤተሰብ ጨዋታ ነጻነት ወርቅነህን ተክታ ለመስራት ብቁ ናት የሚሉ መራጮች ብቅ ብለዋል። ነገሩ እንዲህ ነው። ፕሮግራሙ ማሳቅና መቀለድ ብቻ የሚፈልግ አይደለም። ምክንያቱም ነጻነት ወርቅነህ ከህፃን እስከ ሽማግሌ ሁሉም በጉጉት የሚጠብቀው ፕሮግራም አድርጎ ከሽኖ ስለሚያቀርበው ከመሳቅና ከመቀለድ በላይ በተለየ አኳኋን ትምህርት የሚታገኝበትና የሚቀሰምበት ምርጥ ፕሮግራም ነው የቤተሰብ ጨዋታ። ታዲያ እነኝህና ሌላ አዲስ ነገር ጨምሮ ፕሮግራምን በተወዳጅነትና በተጠባቂነት ለማስቀጠል የነጻነት ወርቅነህ ማስረሻ መሆን የሚጠበቅበት ቀጣይ አቅራቢ ትልቅ ፈተና ይጠብቀዋል ማለት ነው። እዚህ ላይ ግን ፕሮግራሙ ማንም ይብራው ማንም የነጻነት ጨዋታ ይሁን የቤተሰብ ጨዋታ የነጻነት ወርቅነህ መንፈስ ፍቅርና ሳቅ መቼም ከልባችን ሊጠፋ አይችልም ነው ዋናው መልእክት። እዚህ ላይ ሌላው መረጃችን የሚሆነው ሰሞኑን መጋቢት 1 ቀን 2018 ዓ.ም ያቺ ብሩህ ተስፋና ማራኪ ፈገግታ የነበራት ወጣት ሞዴል ቀነኒ አዱኛ ከዚች ምድር በሞት ከተለየች ልክ 1 ዓመት ሞልቷታል። ይሄን ሰሞኑን ማለት ነው። የዛሬ ዓመት ልክ በዚህ ሳምንት ነበር ያ ያልታሰበው አሳዛኝ መርዶ የተሰማው። ዛሬም እንደ አዲስ በወዳጅ ዘመዶቿ ልብ ውስጥ እያቃጨለ ይገኛል ይህ ሀዘን። ታላቁ ጸሐፊ ዊሊያም ሼክስፒር እንደዚህ ብሎ ነበር፣ ሀዘን በማይነገርበት ጊዜ ዝምታውን ልብ አቅልጦ ይገድላል እንዳለው በቀነኒ መለየት የተፈጠረው ክፍተት በቃላት ለመግለጽ በጣም ይከብዳል። ቤተሰቦቿና ወዳጆቿ የልጃቸውን 1 ዓመት መታሰቢያ ያሳስቡ የእርሷን መልካምነት፣ ቅንነት፣ ትዝታ በክብር በማንሳት ላይ ይገኛሉ። በእንባ በታጠበ ፊታቸው፣ በናፍቆት በደከመ ድምጻቸው አካሏ ከኛ ቢለይም ያሳረፈችው የፍቅር አሸራ ግን መቼም አይረሳም በማለት በልባቸው ውስጥ ለዘላለም ሆና እንደምትኖር በታላቅ ሀዘን ገልጸዋል። ይህ እንግዲህ በሰሙን የተደረገው መታሰቢያ በናፍቆትና በእንባ ብቻ የተሞላ አይደለም፣ የፍትህ ጥያቄ የሚያስተጋባበት ዕለት ጭምር ነው እንጂ። ፍትህ ያጣች ነፍስ ከላይ ሆና ፍትህ ትሻለች እንዲሉ ድምጻቸው የሚያሰሙት ቤተሰቦቿ ያቺ ያለ ጊዜዋ የተቀጨች ነፍስ አሁንም እረፍት እንዳላገኘች በቁጭት ይናገራሉ። ህይወቷ ካለፈ 1 ዓመት ቢሞላው እስካሁን ድረስ ተገቢው ፍትህ አለማግኘቱ የቤተሰቦቿና የወዳጅ ዘመዶቿ ሀዘን በእጅጉ የሚያከብደውና የቁስላቸውን መሻር የሚያዘገየው ሆኗል። የቀነኒ አዱኛ አጭር ግን ደማቅ የህይወት ጉዞ እንደ ጧት ጤዛ ፈጥኖ ቢረግፍም ትዝታዋ ግን በወዳጆቿ ልብ ውስጥ እንደ ጸደይ አበባ ሁሌም ያብባል። ዛሬ አካሏ በአፈር ቢሸፈንም ፍትህ ለምትሻው ነፍስ እና ለተሰበረው የቤተሰቦቿ ልብ መጽናናት እንመኛለን። እንደ ከሽከሽ ኢንተርቴይንመንትም ቀጥሎ የምናቀርብላቸው መረጃ የሚሆነው ደግሞ ስለ ቬሮኒካና ሪሃና ያላቸው ግንኙነት ይሆናል። እንግዲህ ድምፃዊት ቬሮኒካ አዳነ ስለ ሪሃና ወቅታዊ ሁኔታ በማህበራዊ የትስስር ገጿ ላይ ጽፋለች። በዓለም አቀፍ ደረጃ እንግዲህ ሰሞኑን በታዋቂዋ ድምፃዊት ሪሃና ላይ የግድያ ሙከራ ተደረገ በሚል ይሰራጭ የነበረው መረጃ ተከትሎ ነው ኢትዮጵያዊቷ ድምፃዊት ቬሮኒካ አዳነ ለአድናቂዎቿ ማረጋጊያ ነው ያለችው ሀሳብ ነው ያጋረችው።
ድምፃዊቷ በጉዳዩ ተጨንቀው በውስጥ መስመሯ ላነጋገሯትና መረጃ ለጠየቋት በርካታ ወገኖች ምስጋናዋን በማቅረብ ሪሃና በአሁኑ ወቅት በጥሩ ሁኔታ ላይ እንደምትገኝ አረጋግጣለች። እንግዲህ ግንኙነታቸው በጣም ያስገርማል። በብዙ ኢንተርቪዎቿ ስትናገር ቬሮኒካ አዳነ በጣም እንደምትወዳት ሪሃና ነው የምትናገረው። በእሷ በተነሰባት ሰሙኑም የግድያ ሙከራ ተደረገባት ምናምን ሲባል ነበር። በሱ ነው እንግዲህ መልስ ለመስጠት ብቅ ያለችው ማለት ነው። ቬሮኒካ በማህበራዊ ገጻ ባስተላለፈችው መልእክት እንደዚህ ይል ነበር። በሪሃና ጉዳይ ተጨንቃችሁ በውስጥ ለጻፋችሁልኝ ሁሉ ከልብ አመሰግናለሁ። እሷ ደህና ናት፣ አትጨነቁ ተብላቸዋል ስትል የደጋፊዎቿን ስጋት ቀርፋለች። የሁለቱ ድምፃውያን ወዳጅነት የሚታወቅ ነው ማለት ሁሌም ታወራለች ቬሮኒካ ከባህር ማዶ ማደንቃት መወዳት ዘፋኝ ሪሃናን ነው ስትል ነበር። እና ከዛ ተነስታ መሰለኝ ይሄ የጻፈችው ለአድናቂዎችም ለተጨነቃችሁም ተረጋጉ ተብላችኋል። እንግዲህ እኛም አድርሰናል። ሌላው ሰሞኑን የሰማነው አንድ አስገራሚ መረጃ ነበር። ይህም እንግሊዝ የሚገኘው አንድ ዩኒቨርሲቲ የሼፊልድ የሚባል ዩኒቨርሲቲ እንግዲህ ሼፊልድ የሚለው ስም ብዙዎቻችን የምናውቀው በእግር ኳስ ክለብ ስያሜው ነው። እንግዲህ ዩኒቨርሲቲው አንድ አስገራሚ መረጃ ይዞ መጥቷል። አስገራሚነቱም በአንድ ትልቅ ከተማ የሀገራችን ከተማ ላይ ያደረገው ጥናት ነው። ጥናቱ ምን እንደሚል እናደርሳለን። በኢትዮጵያ ሁለተኛዋ ትልቋ ከተማ በመቀሌ የሚገኙ እንደ ጅብ ያሉ የከተማ ውስጥ አሳሾች በየዓመቱ ከ1000 ቶን በላይ የካርበን ልቀትን በመከላከል ድንገተኛ የአካባቢ ጥበቃ ታጋዮች ሆነው ብቅ ብለዋል። እነዚህ አዳኝ እንስሳት በመንገድ ዳር የሚጣሉና ሊበሰብሱ የሚችሉ የስጋ ቆሻሻዎችን በመመገብ የከተማዋን ስነ ምህዳር በማመጣጠን ረገድ የማይተካ ሚና እየተጫወቱ ነው ብለዋል። እንግዲህ ከ660 ሺህ በላይ ነዋሪዎች ባሏትና በፍጥነት እያደገች በምትገኘው መቀሌ በየዓመቱ ከ1 ሚሊዮን በላይ ዶሮዎች፣ ፍየሎች እና በጎች በየቤቱ ለምግብነት ይታረዳሉ ብሏል። ከነዚህ እንስሳት ለምግብነት የማይውለው ተረፈ ምርት 2/3 በመንገድ ዳር ወይም ሌሎች ክፍት ቦታዎች ላይ ይጣላሉ። በጥናቱ መሰረት በመላው ከተማዋ በየዓመቱ ከ1240.6 ሜትሪክ ቶን የስጋ ቆሻሻ የሚመነጭ ሲሆን ይህ ደግሞ በግምት ከ31 ሺህ ህያው በጎች አጠቃላይ ክብደት ጋር እኩል ነው። ጅቦች፣ አፍሪካዊ ተኩላዎችና አሞራዎች ይህን የተከማቸ በሽታን ሊያስተላልፍና የግሪን ሃውስ ጋዝን ሊለቅ የሚችለው የቆሻሻ ተራራ በማጽዳት ከፍተኛ አስተዋጽኦ እያበረከቱ ነው ብለዋል። ይህ የተፈጥሮ ቆሻሻ አወጋገድ ሂደት ከተማዋን በየዓመቱ ከ100 ሺህ የአሜሪካ ዶላር በላይ የቆሻሻ አስተዳደር ወጪን ያድናታል ብለዋል። ከዚህም ባሻገር የቆሻሻ መከማቸት ሊያስከትል የሚችለው አደገኛ የጤናና የንጽህና አጠባበቅ ስጋት በከፍተኛ ደረጃ ይቀንሰዋል ብለዋል። የጥናቱ የመሩት እንግዲህ ኢትዮጵያዊ ናቸው። ጥናቱ የመሩት የሼፊልድ ዩኒቨርሲቲ የባዮ ሳይንስ ትምህርት ተመራማሪው ዶክተር ግደይ ይርጋ እንደገለጹት የዓለማችን ከተሞች በቆሻሻ አወጋገድና በአየር ንብረት ለውጥ ግቦች ክፉኛ እየተፈተኑ ባሉበት በዚህ ወቅት እነዚህን የዱር እንስሳት አስከፊ የንጽህና አደጋዎችን በመቀነስ ወሳኝ የስነ ምህዳር አገልግሎት እየሰጡ ነው ብለዋል። እንግዲህ የተፈጠረው መቀሌ አስባበት አይመስለኝም። እኔን ሳስበው ዶክተር ግደይ ይቀጥላሉ። ከተማዋ ውስጥ ቆሻሻ አወጋገድን በተመለከተ ከ400 በላይ በዘፈቀደ ከተመረጡ አባወራዎች ጋር በተደረገ ቃለ ምልልስ ማለት ጥናቱ ሲያድርጎ ማለት ነው ነዋሪዎቹ ከነዚህ የከተማ አሳሾች ጋር አብሮ መኖርን ያለው ጥቅም በሚገባ እንደሚገነዘቡና እንደሚያደንቁ ማረጋገጥ መቻልን ጠቁመዋል። እንግዲህ ቅድም ያልኩት ተሳስቼ ነው ማለት ነው። መቀሌ አስባበት አይደለም ነው ያልኩት። እንግዲህ ጅቦችን ሲያጸዱ እነዚህ አባወራዎች እንደሚሉ ግን በጥናቱ መሰረት በጣም ደስተኞች እንደሆኑና እንደሚያውቁም ነው እንግዲህ እየነገረን ያለው። ይህ አዝማሚያ በተለምዶ ከሰው ልጅ ጣልቃ ገብነት ነፃ የሆነ
ሰፊ የተፈጥሮ አካባቢን ከሚፈልጉ ትልቅ አዳኝ እንስሳት ጋር ነው። ሰው ሰራሽ በሆነ የከተማ አካባቢ ውስጥ ጭምር በጋራና በሰላም አብሮ መኖር እንደሚቻል የሚያሳይ ግሩም ማሳያ ነው። በጣም አሁን ጅብ ምናምን ስናይ እንፈራለን እኛ አይደለ? ለካ ጥቅም አላቸው። የአየር ንብረት እንግዲህ ዓለም አቀፍ ደረጃ ከፍተኛ ጉዳይ ሆኗል። ጎርፍ አለ፣ ማዕበል ያስነሳል፣ አውሎ ንፋስ እስከ ማንሳት ይደርሳል። እና እነዚህ ቆሻሻን የሚያጸዱልን የዱር እንስሳቶች ለካ ጉዳት ብቻ ነው እኛ የሚታየን፣ ለካ ጥቅምም እንዳላቸው እንግዲህ ጥናቱ እየነገረን ነው። ተመራማሪዎቹ ይህን ሞዴል ለሌሎች የኢትዮጵያ ከተሞች ጨምሮ የኦርጋኒክ ቆሻሻ አወጋገድ ችግር ባለባቸው በርካታ የአፍሪካ ሀገራት ውስጥ ተግባራዊ ማድረግ እንደሚቻል ያምናሉ። የጅቦችና የሌሎች ቆሻሻ አሳሶችን ኢኮኖሚና አካባቢያዊ ጠቀሜታ ያረጋገጠው ይህ የምርምር ቡድን አሁን ትኩረቱን ወደ ራሳቸው ወደ እንስሳቱ አዙሯል። በቀጣዩ የምርምር ምዕራፍም የከተማ ውስጥ አኗኗራቸው ከዱር አቻቸው ጋር ሲነጻጸር በእንስሳቱ ላይ አካላዊ ለውጥ እያመጣባቸው መሆኑን አለመሆኑን በጥልቀት ሊመረምር ይሆናል ማለት ነው። እሱ እንዳጋረው በጣም ያስገረመኝ መረጃ ሆኗል። እስኪ ሌላኛው መረጃችን የሚሆነው ደግሞ የዱባዩ ሚራክል ጋርደን ነው የምናገኘው። በመጨረሻ መደበኛ የመግቢያ ዋጋ 100 ድርሃም ወይም ደግሞ ወደ ኢትዮጵያ ሲመነዘር 4500 የኢትዮጵያ ብር መግቢያ ነበረው የዱባይ ሚራክል ጋርደን። አሁን ግን በነፃ ኑ ጎብኙ ተብለዋል። ለተባበሩት አረብ ኤምሬትስ ነዋሪዎች በሙሉ የዱባይ ሚራክል ጋርደን በነፃ ኑ ጎብኙ ተብሏል። ዱባይ በመቶ ሚሊዮኖች በሚቆጠሩ አበቦች ያሸበረቀውና የዓለማችን ግዙፉ የተፈጥሮ አበቦች ስፍራ የሆነው ዱባይ ሚራክል ጋርደን ከፊታችን ማርች 15 እስከ ማርች 31 2026 ማለት ነው እንደነሱ አቆጣጠር ለነዋሪዎች በነፃ ክፍት እንደሚሆን አስታውቀዋል። ይህ ልዩ አጋጣሚ የተዘጋጀው በሀገሪቱ የሚኖሩ የውጭ አገር ዜጎችን ጨምሮ ሁሉም ነዋሪዎች ወቅቱ ከማለቁ በፊት ይህን አስደናቂ ስፍራ እንዲጎበኙ ለማበረታታት ነው። ማለት የቱሪዝም ፍሰቱ እንዳይቀዛቀዝ ባለው በነባራዊ ሁኔታ ጦርነቱ ምናምን የቱሪዝም ሁኔታው እንዳይሳሳ በመፈለግ ነው ይሄን ነገር ያመቻቹት ማለት ነው። ሚራክል ጋርደኖች የነፃ መግቢያው ጊዜ እንደነገርኳችሁ ከማርች 15 እስከ ማርች 31 የሚቆይ ይሆናል። ሌላ ደግሞ ወደዛ በነፃ ለመግባት ኦሪጂናል የኤምሬትስ መታወቂያ መያዝ ይጠበቅበታል ሰውየው ማለት ነው። በመደበኛነት 100 ድርሃም ሳትከፍል ነው እንግዲህ በነፃ የምትጎበኘው። ከ150 ሚሊዮን በላይ አበቦችን የያዘው ይህ የአትክልት ስፍራ በልዩ ልዩ ቅርጾች የተሰሩ ቤተ መንግስታትን፣ ልብ ቅርጽ ያላቸው መንገዶችን እና ግዙፍ የአውሮፕላን ምስሎችን በአበቦች አጊጠው የሚታይበት ድንቅ ስፍራ ነው። እንግዲህ አበቦቹ ይህን ምስሎችን አካቷል ማለት ነው በውስጡ። የአየር ንብረቱ ለጉብኝት በጣም ተስማሚ በሆነበት በዚህ ወቅት ይህ የነፃ መግቢያ እድል ከፍተኛ ቁጥር ያለው ህዝብ ይስባል ተብሎም ይጠበቃል። እኛም እዚህ ብንሆንም እዛ ለመግባት እድል ያላችሁ ሰዎች ተጠቀሙበት እንላለን። እንደ ከሽከሽ ኢንተርቴንመንት እንግዲህ አብራችሁኝ ስለቆያችሁ በጣም አመሰግናለሁ። ለሌሎች እንዲደርስም ሼር፣ ሳብስክራይብ፣ መልእክት ካላችሁን ኮሜንት ላይ ጻፉልኝ። አመሰግናለሁ።